ሄሎ ጀማል። ሄሎ እንዴት ነሽ? አልሐምዱሊላህ። ደግሞ ምን ተፈጥሮ ነው በሰዓት የደወልከው? ስሚ አሁን ምን እያደረኩ እንደሆነ አታምኚኝ። ምን እያደረክ ነው? ያቺ የሸይጣን ቁራጭ ሆን ብዬ ድራማ ውስጥ ለመክተት ወጥመዴን አጥምጃለሁ። የምርህን ነው? አዎ ቤት ውስጥ አሚና ላይ እንደምትቀናባት ለአሚና ለማሳወቅ ብዬ መስቀለኛ ጥያቄ ጠየቅኳት። እሷ መለሰች። ከዛ ሆን ብዬ እንድትጠራጠረኝ እና ተከትለኝ እኔ ወደ የሚሄድበት እንድትሄድ ብዬ ድራሜን ሰራሁ። ከዛስ? ይኸው አታምኚኝም። አሁን አንቺን በስልክ እያወራሁሽ እሷ ከርቀት ሆና ከኋላ እንደ ድመት እየተከታተለችኝ ነው። በድብቅ እየተመለከተችኝ ነው። ምን? እና ያለው እቅድ እየተሳካ ነው በለኛ። ይቺ ጅል ሰተት ብላ ወደ ወጥመዳችን ገባች ማለት ነው። አይገርምሽም? አይ ጀማል የዋዛ ሰው አይደለህም እኮ። እና አሁን የት ነው ያለው? እንዳያት ግን እንዳታውቅ ተጠንቀቅ። አይዞሽ እሷ እኮ ነው ያየኋት ራሱ አልመሰላትም። እንደ ድመት ግርግዳ ለግርግዳ እየታከከች ነው የምትከታተለኝ። ቆይ ግን ጀማል ምን ለማድረግ ነው ያሰብከው? ዝም ብለህ ልታዞራት ነው ወይስ ሌላ እቅድ አለ? እንደ ተባባልነው እቅዴ ግልጽ እኮ ነው። ማለት ምን አሰብክ? ያው ባለፈው እንደ ተባባልነው ነው። አሚና እኔ ባደርገውና በጣም የምትከፋበት ነገር ቢኖር መጥፎ ሱስ ነው።